ሁል ጊዜ አላህን በዱዓ ትለምነዋለህ። ነገር ግን ዱዓዬ አልተመለሰልኝም ብለህ አስበህ ታውቃለህ? አላህ ዱዓን ተቀባይ ቢሆንም እኛ ግን ሳናውቀው ዱዓችን ሰማይ እንዳይደርስ የሚከለክሉ 3 ትላልቅ ስህተቶችን እየሰራን ሊሆን ይችላል። ዛሬ እነዚህን ስህተቶችና መፍትሄዎቻቸውን በዝርዝር እናያለን። ሰላማችሁና ዱዓችሁ እንዲስተካከል ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። የመጀመሪያው ስህተት መቸኮል። እኔ ዱዓ አደረግኩኝ ነገር ግን ሊሆንልኝ አልቻለም ብሎ ወዲያው ተስፋ መቁረጥ። ነብዩ ሰለላሁ ዐለይሂ ወሰለም ዱዓችን እንዲሰማ መቸኮል እንደሌለብን አስተምረውናል። ሁለተኛው ስህተት በልብ ሳይሆን በምላስ ብቻ መነብነብና መለመን። ልባችን ሌላ ቦታ ሆኖ ቃላቶቹን ዝም ብሎ በግዴታ መደርደር። አላህ የተዘናጋን ልብ ዱዓ አይቀበልም ብለዋል። ሶስተኛው በሐራም ነገር ላይ መሆን። የምንበላው፣ የምንጠጣው ወይም የምንለብሰው ነገር ከሐራም ከሆነ ዱዓችን ላይ እንቅፋት ይሆናል። እናንተስ ከነዚህ ስህተቶች ውስጥ የትኛው ነው የሚገጥማችሁ? ኮሜንት ላይ ሐሳባችሁን ጻፉልኝ። ለብዙ ወንድምና እህቶች እንዲደርስም ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አሁኑኑ ቻናሉን ሰብስክራይብ ያድርጉ።